ሰላም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ የተቃሊ ቁርስ አሰራር ክፍል አንድ እንጀምራለን። ሽንኩርትን ተበጥረሽ ነው እንዴ እንዳትሆነ ተስበረበር ያለ ሽንኩርት ነው ማለት ነው። ኦኬ የሸቃሊ ቁርስ ስለሆነ እንዲህ ተከትፋላችሁ ከዛ ትመልሱና እንዲህ ሳልሳ ዳንስ ታስደምጡታላችሁ። በድምፁ ይቅርታ ሶሪ እንድትከትፋላችሁ ሁሉም እንሰራለን ዛሬ ማለት ነው። ሁሉም እንሰራለን ወይኔም በይመጣ ሴት ልጅ አሉ ሽንኩርት ስትከትፍ ካለቀሰች ሙያ ይላት ማለት ነው። እኮ ባለሙያ ነው። እቤት ኢንዶሚን ቀጥቅጥ ጊዜ ወይኔ ኢንዶሚ ስቀጥል በደንብ ነው የምችለው ማለት ነው። ወላሂ እንደመጣ አቃጠለ ሽንኩርት ማለት ነው። ምን ይባላል? ሽንኩርት ከነን ግላጩ ልጣጩ ይባላል ማለት ነው። ወላሂ ብሉ እንደዚህ እንዳችሁ ክብዝ እና በነገራችን ላይ ነው ሁሉ በኋላ ጨጓራዬ ነው የሚባለው። ግን ወላሂ የሆነ ጅብን ምናምን ነገሮች ስለማልበላ ወላሂ በጣም እየተጎዳሁ ነው። በጣም ለዛ ነው አሁን ፉል እስኪ ዛሬ ፉል ስላችሁ ድፍን ሳይሆን ማለት ነው እንትን ሆኖ ምንድን ነው የሚባለው? ልብስ የሌለው ፉል የለም። ልብስ የሌለው ፉል አላልኩም። ኦኬ እንደዚህ ትከትፋላችሁ። ኢቭሪ ነው። እዚህ ጋር ደግሞ ማለት ነው ቲማቲም ትከትፋላችሁ። አነስ ያለች ማለት ነው። አታብዙ። ቲማቲም ጥሩ አይደለም የጨጓራ ማለት ነው። ታይፎይድ ቢሆንም እንዳትሉ ይህ ስለሚሰራ ማለት ነው። እንደዚህ ይከተፋል። አቤት ሙያ ነው። አቤት ሙያ። ኦኬ ከዚህ እንትን አንዲት ቃሪያ አንዲት ነጭ ሽንኩርት ይታረጉበት ይመረጣል ማለት ነው። ሴት ላሆነ ሴት ያስመስለዋል ሙያቸውን ማለት ነው። እናንተ ዝም ብላችሁ ቢሆንኳ ግን ለነገሩ ቢሆን ራሱ ሙያ ይጠይቅ። አንድ ላይ ነው እንደሚከትፍ እውነትም ባለሙያ ነሽ ምናምን ነው አስተያየቶች እና ተጨምሮ ታያላችሁ በኋላ ኢንሻአላህ። አሁን ቃሪያ ከተፈው ወላሂ እጄን ያቃጥለኛል። ይሄ ቃሪያ ስከትፍ ሰላሳ ምን ቃሪያ ስከትፍ ወላሂ ጥፍሬ ማለት በጣም ያቃጥለኝ ውስጡ ለምን እንደሆነ አለ። ጓንት ለብሼ ለቅጣት እንዴት ወይ እንደምንመዳን ያው ሽንኩርት አንድ ስታረጋ ነጭ ሽንኩርት እዛ ልጅ እያለን እንደዚህ እንላለን ማለት ነው። እንጫወት የልጅነት ጊዜ ጨዋታ እስከ ምንም ጊዜ ማይረሳ ሰኞ ማክሰኞ ድብብቆሽ እየተጫወትን ስናመሽ መሸኮ ነጋ ኮኮሎ ልጆች ህፃናት መባሉ ያ ሁሉ አልፎ ያሆኑ ልጆች ህፃናት መባሉ እንላለን። እናንተ ስላላችሁ ኤቭሪዋን እና ፉላችን እየደረቀ ጠዋት ማስቲካ እየበላች ነው። እንዲህ እንዳትሉ ጨጓራዬን ከብዶኝ ነው የሆነ ትራት በልችን ያደርኩት። አራት አልበላሁም። ምሳ በበላሁት የተኛሁት ወላሂ ላዚም ግን አላውቅም። ኃይለኛ ጨጓራ ነው ያለብኝ ወላሂ እቃጠላለሁ አልኳችሁ። እንደ ጉድ ነው የሚያቃጥለኝ ማለት ነው። እንደ ኢትዮጵያ ፒፕል እነዚህም የጨጓራዬን ሲከብደኝ ማስቲካ እየነካሁበት እንዳደርኩ ገና ቁርስ አልበላሁም። የሚሆን ጅቡል ሰርቼ አብረን እንበላለን። አሳያችኋለሁ ኤቭሪዋን። እሺ ማለት የተቀቀለ ፉል ነው ማለት ነው። ኦኬ እዚህ ጋር አጥንቶችን ቁርጥ እናንተለ ትንሽ ታረጋላችሁ።
ተቀቅሎ እንደዚህ ይሆናል ማለት ነው። ይህ ይበቃኛል፣ ይተርፋል ግን ባለ ይበቃኛል። ኦኬ። ከዛ ትንሽዬ ፍልፍል አስወጥ ትንሽዬ ጨው ታደርጋላችሁ። አይዋ ከዛ ትንሽዬ ጨው አድርጋችሁ ካገኛችሁ የሆነ እንደዚህ የሆነ የማጅን የዶሮ ቅመም ነገር ነው። ሞሪ ደግሞ የጥማሉ ማለት ነው። ከዛ ይህ ምንድነው የሚባለው? ስልስ ባናዶራ ቲማቲም ምናምን የሆነ ድልቦ የለ እሱን አረግ ነበረ፣ ግን ጨጓራዬን እያመመኝ ሆኖ ይህን ራሱ ወላሂ አላ የሆነ ማለት ነው። እንደዚህ ማለት ነው ያለው እንደዚህ ነገር ናቸው። ጨጓራዬን በጣም ነው ያካትለኝ እና እንደዚህ ደግሞ ሳወጣው ያው እንግዲህ ያው ይበቃዋል ማለት ነው። ሁሉ የበሰለ ነበረ። ቲማቲም እና ቃሪያ ምናምን ለማድረግ ነው እንጂ ሁሉ ሲጀመር በሱ የተሰራ ነው ማለት ነው። እና መቼም እኔ የምላችሁ የኢትዮጵያ ነጭ ሆነ እንደዚህ ምናምን እንዳትሉ። እኔ ይሄ ምንድነው ድል ቲማቲም የለም ያንን ማድረግ ስላልፈለኩ ነው፣ ጨጓራዬን እያመመኝ ስለሆነ ማለት ነው። ለዛ ነው እንጂ ድልሁን ካረጋችሁበት ደግሞ ወላሂ ከለሩ በጣም ነው የሚያምረው ማለት ነው። እና ዝም ብሎ ይሄ እንትኑ ካለ የባቄላ ክክ ካለ ቀቅሉት፣ ወላሂ ላዚም ቀቅሉትና ከዛ ይሄው ተረፈ። አሁን ይሄ ሙቀት ስለሆነ እንግዲህ ፍሪጅ ካልገባ ደግሞ ይበላሻል ማለት ነው። ሙቀት ነው እና የባቄላውን ክክ ቀቅሉትና ማለት ነው። ከዛ ድፍጥጥ ደግሞ ታውቃላችሁ መቼም አርጋችሁ ከዛ ቲማቲም እና ሽንኩርት ቃሪያ ከዛ ደግሞ አንድ ሽንኩርት ታረጉበት አሪፍ ነው። እንደዛ አርጋችሁ ለቁርስ አሪፍ ነው። ሌላ እኔ የምበላው ሁሉ አይስማማኝም በነገራችን ላይ፣ ግን ምንም ማድረግ አልችልም። በቃ ምን ልብላ? ይሄ ጅብነ ልብነ ምናምን የሚባለውን ነገር አልወድም እና ወላይ በጣም እየተጎዳው ነው፣ በጣም ማለት ነው። ወላይ በዛ ላይ ያመመኝ ነው። ኧረ ቢስሚላ። እና ደግሞ የኢትዮጵያ ሕዝብ መቼም አጀንዳ አትጡ ተብለናል። ትናንትና ማናት የሆነች አንዲት ቲክታከር ነች ዋናት ባላ የሆነ ሂጃቧን አውልቃ የሆነ ሰርግ እየጨፈረ ያይቱ አቤት ወላሂ ወላሂ ስድብ ትጠላላችሁ። እንዴት ሲሉ እንደነበረ ማለት ነው። ሁላችንም መጨረሻችን ያሳምር፣ መብቷ ነው። እኔ በማንም እንትን አያገባኝም፣ ለማንም አስተያየት አልሰጥም። በነገራችን የሚያገባኝም ስለ ራሴ እና ስለ ራሴ ብቻ ነው፣ ስለሌላው አያገባኝም። ያው ማለት ያ ነገር ሀራም ወይም ሀላል መሆኑ ጠፍቷቸው ሳይሆን በቃል አይደለም ጀስት በዱንያ ነፍሳቸው የተሸነፈች ስለሆኑ ነው፣ መብታቸው ነው። ከኔ እንዲያውም እነሱ ያውቃሉ በእድሜም በምንም ስለሚበልጡኝ ማለት ነው። ወረቢ እና እኔም እርግጥ እኔ ታዋቂም አይደለሁ፣ የኔ መልእክት ማንም አይሰማውም እና ማንም ያረገውን ቢያረግ ዝም በሉ ለማለት ነው። ያን ነገር እነሱ ያውቃሉ እኮ ሀራም እንደሆነ። ለምሳሌ ሂጃብ አውልቆ ሂውማን ሄር ቀጥሎ ምናምን መዝለል እኔ እንጃ። አንዳንድ ሙስሊም ወላሂ በቃ አላህ ሂጃብ ልበሱ ብሎ ተገቢ ነው አይደለም፣ ግን መብቷ ነው። ምክንያቱም እሷ ከኔ ትልቅ ሰው ነች፣ ብዙ ነገር ታውቃለች። እና የኛዎቹ ረጋ በሉ፣ ሰከኝ፣ አትሳደቡ፣ ወላሂ አትሳደቡ። ቢስሚላ ሙስሊም ተሳዳቢ እኮ አይደለም ወላሂ። አሁንማ ተበላሻችሁ አንድያችሁን። ኧረ እና ሌላ እና ይተቂላህ አጀንዳ እጡ አላለንም። አጀንዳ ሞልቷል መቼም አልሐምዱሊላህ። ይኸው እዚህ ጋር ሻይ አፍልቻለሁ። እዚህ ጋር ደግሞ ትልቅ በግብድ እየወጣ የሚጠጣው ማለት ነው። ይሄው ቁርሴ ነች ማለት ነው።